የመታሰርህን ዜና ስትሰማ ምን ተሰማ? መጀመሪያ ከዛ እንጀምር። ምን ተሰማ መጀመሪያ? እኛንም ገርሞን ነበር ነው ያለው አብይ። ሁለት ነገር እንትኑ የጨብጡን ትላንት እንዳልኩት ያው ጉዳዩ በህግ ስለተያዘ አሁን እያረጀውም ስለሆነ የሰዎች ምክር እንዲሁም የሙያተኞች ዋጋ በጣም ከፍ እያለልኝ ነው የመጣ ያለውና ስለዚህ ያንተን ሙያ ሰዎች ላለማስከፋት ጉዳዩ ላይ ኮሜንት አላደርግም። እኔ ግን ሰላም ነኝ። በዚሁ አጋጣሚ በጣም ከመናፈቄ የተነሳ ብዙ ፕሮግራም ለሰሩልኝ ሰዎች አለሁ። በጣም ነው የምወዳቸው፣ በጣም ነው የማመሰግነው። ከወዳጆቼ ይበልጥ ግን የኔ ተቃዋሚዎች ወይም ደግሞ ተጻራሪዎች ስለናፈቁኝ ወዳጆቼ ትንሽ ቅር ስለተሰኙ አይዟችሁ ለማለት ፈልጋለሁ። እሺ በጣም አመሰግናለሁ። እንግዲህ ጉዳዩ ኦፍ ኮርስ በህግ መያዙን ትላንትና ለፕሮግራም ስጠይቅህም ነግረኛል። ከዛ በኋላ ነው የለጠፍከው። እሱንም ለአድማጮች ትራንስፓረንት በሆነ መልኩ ነግሬያለሁ። ምክንያቱም እንዲሁ ዝም ብለህ እንደማቀርብና እንደማታጋራ ስለነገርከኝም ነው በትዕግስት ጠብቁ ያልኩት። ግን አሁን ስለ 24 ሰዓት ስለሞላው እኔ ጥያቄን ጠይቃለሁ። ባጭሩ መመለስም አለመመለስም ትችላለህ፣ ለአድማጮች ሲባል ማለት ነው። አንደኛ እንደው እስር ቤት ሆነ ነው ወይስ ከእስር ቤት ውጭ ሆነ ነው ዜናውን የሰማው ለማለት ፈልጌ ነው። ስለዚህ አቶ ጀዋር ታስሮ ተመርምሮ ዓለም አቀፍ ወንጀሎችን ሰርቶ ወደ ቦሌ ሊያመልጥ ሲል ተይዞ ከዛ በኋላ አሜሪካ እንዳይረግጥ እና እንዲሁም ኬንያም እንዳይረግጥ ተደርጓል። ኮመን ሴንስ መሞቱን ለምን አልተነገረንም ለቅሶ እንድንደርስ? ስለዚህ ቅድም እንዳልኩ አይ ዶንት ዋንት ቱ ኮሜንት ኦን ዘ ኢሹ። ግን በሌጋሊ ራሱ ባያዝ እኮ የተባለው ውንጀላ ክሮኖሎጂውን ናሬቲቭ ምናምን የሰማ ሰው እርስ በርሱ ተረጋግጦ አንዱ የጣለ ጉዳይ ስለሆነ በዛ ላይ መልስ መስጠት ትንሽ አላስፈላጊ ነው። ኢቭን ፖለቲካሊ ራሱ ታየው አላስፈላጊ ነው። ግን አንዳንድ ያው እጃቸው የሚበላቸው የህግ ባልደረቦቼ ጉዳዩን ገፋ ማድረግ ስለፈለጉ ስቲል ተውላቸው እነሱ ባልደረቦች ስራቸውን ይስሩበት። በሰው እንጀራ መግባት አልፈልግም። እሺ አመሰግናለሁ። እሺ ኦኬ፣ የህጉን በዛው ዋትስ ኔክስት የሚለውን ጠይቃለሁ። አጭር አጠር ባለመልኩ ለምን አሁን የሚለውን እንግዲህ አሁን ፖለቲካል አንድምታውን እንድትነግረኝ ፈልጋለሁ። አትሊስት እሱ መናገር ስለምችል ለምን አሁን እና ለምን አንተ ላይ? እኔ ላይ ይጣፍጣል ስሜ ብላይል አስቴር እሱ ነው መሰለኝ አንዱ እሱ ነው። ሁለተኛው ለምን የሚለው በነገራችን ላይ ያን ቪዲዮ ስቱዲዮ ውስጥ ሁላ ነበረኝ የዛሬ አመት ያስቀመጥኩት፣ ቀልድ አይደለም። ናማዋን ጋር ወርዶ ሙዚቃ አስቴር ተቆላ ይጣፍጣል ስሜ ገጀ መቃቂ የከነገባበቴ ጀዋር ከጀር ወንደ ሬሴ መቃራይሻ ወይ ትገኑን ጋር ፋሶ ዳራው ቢያበትፍቲ በይታ ወል በይናሚ ዱጋን ገራማ ከጅሩ በይታ መቼ ምን ማለት ነው? በዛው ቀጥል። እኔ እንዳጋጣሚ ስለነበረኝ ነው አምና አስቀምጬው ነበርና ምን ለማለት ፈልገው ነው ይጣፍጣል ስሜ ስትል? ተፍታ አንደኛው አይ ቲንክ እኔ እንደጨው ጣል ማድረግ ለብዙ ሰዎች አይ ቲንክ ባለፈው 7 ዓመታት ከአብይ የበለጠ ስራ በለሰዎች በመፍጠር እኔ ሳልሻል ቀራለሁ። እኔም በመስደብ እኔን በመርገም ስለኔ ያሰት በማሰራጨት ትልቅ ቢዝነስ ነው ለብዙ ሰዎች። አም ሃፒ ፎር ኢት። ብቻ እንደው ኮሚሽን ጣል ቢያደርጉልኝ ጥሩ ነበር። ካልሆነም ቢያንስ በሆዳቸው ራሱ ቴንክ ዩ ካሉና ፈጣሪን ከለመኑልኝ ጥሩ ነው። አንድ እሱ። ሁለተኛው ያም የምሰራው እንዳንድ የሚጠረጥሯቸው ነገሮች አሉ። መጀመሪያ ላይ ጠየቅከው ለምን ጠፋህ? ኪችን ውስጥ የማበስለውን ነገር አንዳንድ ነገር ጆሮ ውስጥ አላቸው። በተለይ አሁን በአካባቢያችን ወደፊት ወደ ኋላ ላይ የምንወያየው ጉዳይ ጋር ተያይዞ አንዳንድ ነገሮች ውስጥ ይጠረጥራሉና they want to know what I'm up to. They want to know what I'm cooking. ስለዚህ ምንድነው የሚያደርጉት? እንደ አሳ ሊያሰግሩኝ ይፈልጋሉ። እንትን ታውቃለህ ምንድነው የሚባለው? አሳ የምናሰግርበት ፍሬ ነበር ትዝ ይላል ጆነን። አዎ ስሙ ረስቻለሁ። አላው ይሄ እኛ ጋር ሚጥሬም እንለዋለን።
ወቅት ነው ውሃው ሲጨምረው አሳው ግር ብሎ ወደ ላይ ይወጣልና እንደዛ ሞጣ መስሏቸው ነው ሲኮረኩሩ የነበረው። ኦኬ ሶ እንግዲህ የህጉን ዝርዝር እኔ ስቲል እየጠየቅኩ ነው። የመብት ነው እንግዲህ አለመመለስ። እኔ ግን ለአድማጮች መጠየቅ ስላለበት ነው የምጠይቀው። ነኒሹ ስለሆነ ነው ባይዘው እያፈርኩ ነው የምጠይቀው። ይሄን ግን መጠየቅ አለብኝ እና አሜሪካ ነበርክ 3 ሳምንት ከኖቬምበር አጋማሽ እና እስከ ዲሴምበር ድረስ ሚስጥር ነው እንዴ? ሚስጥር ነው እንዴ? ፎቶ ስለጥፍ የፕሮፌሰሮቹ ዝግጅት ላይ ስዘጋ ስቆይ የነበረበት እኮ ነው። ሃውዝ ሲክሬት yes እዛ ነበርኩ። ምንድነው ሚስጥሩ እንዴ? ይሄ እኮ ፐብሊክ Renovation meet innovation with the Bathfitter PermaFit solution. አሜሪካም ንጉሱን ስደግፍ it was an institutional arrangement። በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲትዩሽን ሄድ ነበር ዲል ሲደረግ የነበረው። የሚሰራው ነገር ፎርማል ነው፣ ኢንስቲትዩሽናል ነበር። ኢሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን። መንግስት ለመንግስትም ሀገር ለሀገርም አይደለም፣ ግለሰብ ነው። ለምን ነው ግለሰቦችን ፒክ ያደርጋሉ? እነኛን ግለሰቦች በጥቅም ይይዟቸዋል። ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል፣ መክበር ሊሆን ይችላል። እነዛን ሰዎች ይይዙና በእነኛ ሰዎች ነው ምንድነው ጥቅማቸው? ኢትዮጵያ ውስጥ ሆነ ሌላ ቦታ አንዱ የማዕድን ስራ ነው፣ ሁለተኛው የመሬት ስራ ነው፣ ሶስተኛው ኢንፍሉዌንስ የማስፋት ስራ ነው። ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው። ዛሬ ሱዳን ውስጥ ወሰደው። አሁን ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው። ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል። ምክንያቱም ሶቨሪን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያልዋላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሃይ ነው፣ ከፍ ያለ ነው። ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በመታደርግበት ጊዜ ዋጋው ከፍ ይላል። ለዚህ ከዚህ ሆነ ምንድነው የሚያደርጉት? ራሻና አሜሪካ ወይ ሌሎቹ ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ፣ ኢኮኖሚው በዛ እንዲሄድ፣ ወታደራዊ ተቋሙ በዛ እንዲሄድ ነበር የፈለጉት። አሁን እንደዛ አይደለም። የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን ናሽናል አሜኪንግ ነው። ስቴት ሜኪንግ ሳይሆን ስቴት አሜኪንግ ፕሮጀክት ነው እየሰሩ ያሉት። ምክንያቱም ያለውን ስቴት በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ለአንድ እያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር። ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት። ሞገስ አትሳሳት። ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት። እንደ መንግስት አክት የሚያደርግ ተቋማዊ አሰራር የሚከተል መንግስት ቢሆን መንግስት ማለት ምንድነው? መንግስት ማለት ተቋም ማለት እኮ ነው። መንግስት ማለት ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻል የሆኑ ናቸው። ምንድነው የኛና ዩኤኢ ስምምነት? ወደዚህ አይተነው እናውቃለን? ምንድነው እየተጠቀምን ያለ ነው? አንድ ነገር መርምሩ እስቲ። ባለፉት 7 ዓመት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች። ከነሱ የሰማሁትን ነው። it's not propaganda. where did they invest that money? እስቲ የሰሩልን መንገድ እኔ እስቲ እነሱ የገነቡትን ፋብሪካ እንየው። where is that? አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሞቁታለች። አንድ ቢልዲንግ ብቻ ነች ያለቀችው። ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማዕት የአፓርትመንት ኮምፕሌክሶች ሰርተዋል። ሶ ዲሉ አብይን የሚደግፉት የኢትዮጵያን መንግስት ለመደገፍ አይደለም። እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሺፕ ስታይል በጣም ተመችቷቸዋል። ምክንያቱም የሽፍተኝነት ግለሰብ ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው። ለምሳሌ ሲሄድ ውጭ ጉዳይ ሚኒስትሩን ይዞ አይደለም፣
ተቋምን ይዞ አይሄድም። እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም። ምን ስምምነት እንዳላቸው አያውቁትም። he is exactly the kind of leader they want to cultivate። በየቦታው በየክልሉ በየቦታው የሚያደርጓቸው አማጺያን ወይም ደግሞ በነገር የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም። ማወቅ ያለብን የሚደግፉት አማጺ ምን አይነት መሰለ ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፔሪንስ አድርግ። ከዚህ የነበሩ አማጺያን ወይ የማዕከላዊ መንግስትን ገልብጠው የማዕከላዊ መንግስት መሆን የሚፈልጉ ናቸው፣ ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት የሚፈልጉ ናቸው። these are both nation building rebels። የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጺያን ናቸው። አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና መሬት ለኢሚሬቶቹ አሳልፈው የሚሰጡ ናቸው። እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ አይደግፏቸውም። ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው። የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው። እና ለምሳሌ አሁን ኢሚሬት ለረጅም ጊዜ ከሶማሌላንድ ጋር ግንኙነት ነበራት። ምንችለው እነዚህ ሶስቱ ሀገሮች ምንድነው ኢንተረስታቸው? ምንድነው አንድ ላይ ያመጣቸው? ግብጽ በኢትዮጵያ ሬድሲን አክሰስ አድርጋ በአባይ ላይ ያላትን አቅም ይበልጥ እንዳታጠናክር የአባይን አጀንዳ በቀይ ባህር ለማስመለስ ነው እየሰራች ያለችው። አንድ እሱ ነው። ያ የኛና የግብጾቹ ኢንትረስት ኢሪኮንሲሌብል ነው ልትል ትችላለህ፣ ችግር የለውም። ሳውዲ ከኛ ጋር ችግር የላትም። ሳውዲ ችግሯ ኤሚሬትስ በዚህኛው በእኛው ወገን ባለው ቀይ ባህር ላይ ያላት እያደገ የመጣው ኤሚሬት እያደገ የመጣው የሜሪታይም ተጽዕኖ እንዲቀንስ እንጂ እንዲጨምር አትፈልግም። ከመን መታቸዋለች ወደዚህ አፈክፍገው በዚህኛው ቀይ ባህር መስመር ላይ እንዳይሰፍሩ የሚፈልጉት። ዩሲ ኢትዮጵያ የባህር በር መጠየቋ ልጅትነት ነው፣ ወደፊት የሚቀጥል ነገር ነው። አሰብ ላይም ጥያቄ ማንሳቷ ችግር የለውም። ይሄ ጥያቄ ግን የቀረበበት ሁኔታ እንዴት ነው የታየው? ይሄ የኢትዮጵያ አጀንዳ ሳይሆን ምክንያቱም የኤሚሬት ጉዳይ አስፈጻሚ ሆነን ስለታየን ኤሚሬት በኢትዮጵያ ኤሚሬት ለመንበር አሰብ ላይ ነበረች፣ ተባራ ነው የወጣችው። ኤሚሬት ከአሰብ ከተባረረች በኋላ በኢትዮጵያ ጀርባ ላይ ታዝላ እንደገና ዛተበ ልትመለስ ነው። ሳውዲዎች እኛ በራሳችን ከኤርትራዎቹ ጋር በመናረገው ስምምነትም ይሁን በማንኛውም ቢኖረን ችግር የላቸውም። የኤሚሬት ተቀጥላ ሆነን ኤሚሬት በእኛ ስም ተመለሳ እዛ ቦታ እንድትይዝ ደግሞ አይፈልጉም። የኤርትራ ጉዳይ ደግሞ ምንድን ነው? ኤርትራ ከአብይ ጋር የነበረ ግንኙነት አለ። ያ ግንኙነት ተበላሽቷል። በጉልበት ከስልጣን አባረራቸዋለሁ፣ መጥቼ ወራቸዋለሁ። የሰርቫይቫል ጥያቄ ውስጥ ገብተዋል እነሱ። እነኚህ ሶስቶቹ የጋራ ስምምነት የደረሱት ለተለያየ ምክንያት ነው። ግብጽ ለአባይ፣ ኤርትራ ራሷን ከመጥፋት ለመከላከል የኤርትራ መንግስት፣ ሳውዲ ደግሞ ኤሚሬትስን አሰብ ላይም ሆነ ምጽዋ ላይ ቦታ እንዳይኖራት ለመከልከል ነው። እና በዚህ መካከል እኛ ሳቢሽናል መሆን የነበረበት ምን ቢደረግ ይሻል ነበር ብለህ ካልከኝ ወል ብዙ ነገር አለ፣ ግን ስለማያደርጉት ቢያንስ የወደቡን ምን እናርገው? ስፔሲፊክም ስለሆነ ቢያንስ የወደቡን ፖለቲካ ምን ማድረግ ነበረብን? እንዴት እናርገው? የወደቡና የእውቅናውን ሪኮግኒሽኑ ጉዳይ ቅርቃር ውስጥ ገብተናል እኮ። ወዴት እንሂድ? ተበላሸ እኮ ይሄን ነገር ሳይበስል ሊጡ ሳይቦካ ይጋግሩታል፣ ሳይበስል ያወጡታል። ይለው that is a problem። ስንት ሌጂቲሜት የሆነ ፊልም ብሌቨር ኢትዮጵያ በሬድሲ ላይ ከየቦታው ከሩቅ መጥቶ ሰው ሲቀራመጥ ተመልካች ልትሆን አትችልም። ኢታስቱ ሀበሰይ ምንም ጥያቄ የለም። ይሄንን ግን ማድረግ አንደኛ የሌላ ሀገር ተቀጥላ ሆነን ሳይሆን በራሳችን መሆን መቻል አለበት። እኔ ብዙ ሪሰርች አድርጌያለሁ፣ ብዙ ተከትያለሁ። የኤሚሬት እጅ ባይኖርበት ኢሳያስ እና አብይ አይጣሉ ነበር፣ ሊቀራረቡ የሚችሉበት እድሎች ነበሩ። አብይ ኤሚሬቶችን ተማምኖ የኤሚሬቶችን አጀንዳ ተቀብሎ በመሄዱ ከኤርትራ ጋር የማይሆን ነገር ውስጥ ገባን። ኤርትራ ኒድሳስ እኮ
እኛና ኤርትራ ልናጠል አንችልም። የኛ ኢኮኖሚና የነሱ ሴኩሪቲ ወደንም ጠላንም it is inseparable። ፖለቲካዊ ሉዓላዊነት ሊኖር ይችላል እንጂ ማህበራዊና ኢኮኖሚያዊና የጸጥታ ሉዓላዊነት ልንነጣጠል አንችልም። ተነጋግረን ልናስተካክል። በነገራችን ላይ አሁን እየመጣ ያለው ለኤርትራም ጥሩ አይደለም፣ ለኛም ጥሩ አይደለም። ኤርትራም ሳንዱች ነው የምትሆነው። ኢንዲፔንደንትሊ ለመሄድ የሚያስችላት አቅም የለም። ወዳ አይደለም ከሌሎች ጋር የምትለጠፈው። እኛም ሌሎች ጋር ተለጥፈናል። የሶማሊያውን ደግሞ ጉዳዩ ውሰደው። የቆየ ፕሮጀክት ነው። አሁን አልገባበትም። በብዙ መልኩ መስራት ይቻል ነበረ። ከሶማሌዎቹም ከሶማሊያም ጋር ጥል ውስጥ ሳይመጣ የሶማሊያንም የሶማሌላንድንም የኛንም ጥቅም ሊያስከብር በሚችለው ስራ መስራት እድል ነበረ። ትዝ ይላል ፈርማጆ በጣም ይቀርበን ነበረ። ብዙ ነገር በነበረበት ወቅት ጦር ሰበቃን ባለፈው እንዳልኩት ነው ለመውጋት ባልተዘጋጀህበት ጩቤ መምዘዙ ነው ችግር የፈጠረብን። ሄድና የዲፕሎማሲ ስራ ሳንሰራ ወታደራዊ ዝግጅት ሳናደርግ የውስጥ አቅማችንን ባላጤነ መልኩ ሳይታሰብበት ለሶማሌላንድ እውቅና እንሰጣለን፣ ወደብ አግኝተናል፣ ፈጣሪ ይመስገናል። በሀገር ደረጃ እንኳን አቅም የሌላ ሶማሊያ በዲፕሎማሲ አሸንፋን ተዋርደን ሶማሌላንድንም ከርተን ከሶማሊያ ምንም ሳናገኝ ወጣንበት። ከዛ መጣንና ከኤርትራ ጋር ገባን። ግጭቶች እየተባባሱ ሄዱብን። ወደቡንም ላናገኝ የኤርትራን ዝምድናንም አጣን ማለት ነው። ይሄ ነው ያለው ሁኔታ። እሺ፣ በጣም ጥሩ። እንግዲህ ባለን ደቂቃ አጭር ጥያቄዎችን ጠይቃለሁ ደግሞ